ቸኩለን ሆነን በቃ ይመጣል ይጠፋልና አሁንም መጥቶ ነበር ከመምጣታችሁ በፊት ጠፋ። አዎ እኔ ምን ይሻለናል? እሺ ሀብቴ ወይና አዲስ አበባ ግባና እኛም ቤት ለብቻው አብረው ትላለህ። ብቻ ስለመጣችሁ ደስ ብሎናል። ያው ሙሽዬ ናፈቀችን ያላችሁንም ባይገርማችሁ እኔ ወጥቼ ስንት ነገር ሰርቼ ስመለስ አምሮባታል አጅሪት ማለት ነው። እዛ ገብቼ ቀይሬ ምናምን ነው የመጣሁት። አሁን ተመሳሰለን አምሮብናል። አው እናታችን ስንቀበል የዚህን አይነት ለዋለው ሌላ አረረረ እኔ ልባል አልኳቸው። እነሱም አምሮባቸዋል እኮ ፏ ብለዋል። አይተሻቸዋል? እኔ ኖርማል መስሎኛል ማርያምን። አይ በቃ ያበደ ነው። አው በዚሁ በቃ እኔና ሀይሚ እንዳሩና ለለት አንድራቸዋለን። እኔ ያው ገና ከበር እንጂ ዝም ሙሽዬ ላይፍ እንዲ ሙሽ ተቀበለ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችኋለን። ዛሬ ደስ በሚል ርዕስና ደስ በሚል ቪዲዮ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቀኝ። እንደውም ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁም እንዳትረሱ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው ሀይሚና ብሩኬ ከቤተሰብ ጋር ዘና ፈታ በማለት መተዋል ማለት ነው። ያው ብዙዎቻችን ሀይሚና ብሩኬ ሲጣሉ ሲጨቃጨቁ ሳይሆን እንደዚህ ስቀው ተደስተው ፏ ብትንትን ብለው ሲመጡ ነው ደስ የሚለን ማለት ነው። እንግዲህ ሰሞኑ በለቀቁት ቪዲዮአቸው እንግዲህ አምረው ተኳኩለው እንደዚህ አምረው መተዋል ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ ያው እንዳያችሁ ካሁን በኋላ መጨቃጨቅ የለም፣ መነዛነዝ የለም። ሰሞኑ ያው ሀይሚና ብሩኬ ብዙ ነገር አሳልፈዋል። ብዙዎቻችሁ በዚህ ቀጥል ይሆናል ወይስ እንዴት ነው ብላችሁ ብዙዎቻችሁ ተጨንቃችሁ ነበረ። ካሁን በኋላ እንግዲህ ያው ምንም አይነት ጭቅጭቅ የለም፣ እንጋባለን፣ ቀለበት እናስራለን በማለት ያው ትላንት በተለቀቀ ቪዲዮ ላይ እንደዚህ በአማረ በሰመረ ብቅ ብለዋል ማለት ነው። በጣም ደስ ይላል ማለት ነው። በእርግጥ ሀይሚና ብሩኬ ተጣልተው ተጨቃጭቀው እንደውም አልቅሰው ምን ብለው ሲመጡ ብዙዎቻችን ይደብረናል ማለት ነው። የብዙዎቻችን ምኞት ደግሞ እንደዚህ ስቀው ተደስተው ፋህ ብለው ሲመጡ ነው ደስ የሚለን ማለት ነው። እና ሁሌም ይልመድባቸው እንደዚህ በአማረ በሳቀ ይምጡልን እንላለን ማለት ነው። እና ቤተሰብ ቪዲዮ ሲጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ እላለሁ። ላይክ ሰብስክራይብ የምታደርጉም ደግሞ ከልብ አመሰግናለሁ። ጉዞ ወደፊት እንጂ ወደ ኋላ የለም። ግን ላይ ሰብስክራይብ ማድረጋችሁንም አትርሱ እላለሁ። እና ቤተሰብ ጉዞ ወደፊት እንጂ ወደ ኋላ የለም እላችኋለሁ። በሌላ ቪዲዮ እስከምንገናኝ